ማን ነው ተስፋ እንድትቆርጡ የነገራችሁ? ወንድሞቼና እህቶቼ ያቃታችኋላችሁ? እንደሚገባ መመላለስ ያቃታችኋል? ማን ነው ተስፋ እንድትቆርጡ የነገራችሁ? እሱ ጠላት ነው። እሱ ዲያብሎስ ነው። እሱ ጨካኙ ነው። የጠራን ኢየሱስ፣ የሚወደን ኢየሱስ፣ የሚያድሰን ኢየሱስ፣ የሚጠቀምብን ኢየሱስ አለ አለ። ክርስቲያኖች ወንድሞቼ እህቶቼ አለ። የምትሰሙትን ድምጽ ጠንቅቃችሁ እወቁ። ተስፋ የለሽም የሚል ጠላት ነው። ተስፋ የለህም የሚለው ጠላት ነው። አለ ተስፋ። ድካማችንም በእጁ ነበር፣ ተሐድሷችንም በእጁ ነው። የማያውቀው ነገር ድካማችንንም እያወቀ ነበር። ድካማችንን እያወቀ አልተወንም። ከነ ድካማችንም አይተወንም። አድሶ እንደገና በክብሩ ያቆመናል። የጴጥሮስ ታሪክ ማቴዎስ ወንጌል ላይ የተዘጋ አይደለም። የጴጥሮስ ታሪክ በሶስት ጊዜ በመካድ የተዘጋ አይደለም። የጴጥሮስ ታሪክ 3000 ሰው በማዳን የተደመደመ ነው። የጴጥሮስ ታሪክ ቆሞ የኢየሱስን ክብር በማወጅ የተደመደመ ነው። ጌታን አስከብሮ በመሄድ የተደመደመ ነው። ይህንን ዓለም በእግዚአብሔር ጸጋ በመንፈስ ቅዱስ ኃይል ደበላልቆ በማለፍ የተደመደመ ነው። እግዚአብሔር ከነድካማችሁ አይተዋችሁም። እግዚአብሔር ከነድካማችን አይተወንም። ያድሰናል፣ ይጠቀምብናል፣ ለክብሩ ያቆመናል። እግዚአብሔር እንደገና ስሙ በእኛ ይጠራል። ክብር ለእግዚአብሔር ይሁን። እያደሰ የሚጠቀም አምላክ፣ እያደሰ የሚጠቀም አምላክ፣ እያደሰ ድካማችንን የሚጠቀም አምላክ። በፍጹም ተስፋ ቢስነትን አታስተናግዱ። ከነ ድካማችን አይተውንም እግዚአብሔር። ድካም የፈለገ ያህል ርቃችሁ ቢሆን አይኑ ከርቀት ያያል። አይኑ ከርቀት አንተ ቁጥር አይደለህም፣ አንቺ ቁጥር አይደለሽም። ከርቀት ያያል አይኑ። በጉባኤ ውስጥ